በኢትዮጵያ ውስጥ አዲስ ሕግ መጽደቁ በዛሬው ዕለት ተሰማ። ከቤት ገዢዎች ጋር በተገናኘ በዛሬው ዕለት በወጣው አዲስ ሕግ በኢትዮጵያ ውስጥ ከእንግዲህ የውጭ ሀገራት ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ ነው የጸደቀው። የኢትዮጵያ ሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች በአንድ ጊዜ ቤት ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግና የሚገድብ አዋጅ አጽድቋል። ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ያጸደቀው ዛሬ ማክሰኞ ሰኔ 24 ቀን 2017 ዓ.ም ነው። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴው ተደርገዋል ተብሏል። የቀድሞ ረቂቅ ከመኖሪያ ቤት በተጨማሪም የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን ድንጋጌዎች የያዘ ነበር። ሆኖም ግን አዋጁ ለዝርዝር እይታ ሁኔታ የተመራላቸው የምክር ቤቱ የከተማ መሠረተ ልማትና ትራንስፖርት ጉዳዮችና ከሕግና ከፍትህ ጉዳዮች ቋሚ ኮሚቴዎች አዋጁን ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲወሰን አድርገውታል ነው የተባለው። ቋሚ ኮሚቴው ባቀረቡት የውሳኔ ሐሳብ ላይ የማይንቀሳቀስ ንብረት የሚለው ሐረግ ሙሉ በሙሉ እንዲወጣ ተደርጓል። የውሳኔ ሐሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሐረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጠር በዚህ መልኩ ማስቀመጥ አስፈላጊ ሆኖ በመገኘቱ ስለመሆኑ አብራርቷል። ከዚህ በተጨማሪም በረቂቅ አዋጁ የማይንቀሳቀስ ንብረት የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝም ተደርጓል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበር። የውሳኔ ሐሳቡ በረቂቅ አዋጅ ውስጥ የማይንቀሳቀስ ንብረት የተያዙት ድንጋጌዎች በሙሉ ትኩረታቸውን የመኖሪያ ቤት ላይ ብቻ እንዲሆን አድርጓል ነው የተባለው። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽ እንደተጨመረበት የተገለጸ ሲሆን በዚህ ንዑስ አንቀጽ መሰረትም ማንኛውም የውጭ ዜጋ በኢትዮጵያ ውስጥ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው በማለት አስቀምጦታል። የውጭ ሀገር ዜጋ የቤት ግንባታ ማከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም በተመሳሳይ አሰራር እንዳልሆነ ለመግለጽም አዲሱ ንዑስ አንቀጽ መካተቱን የውሳኔ ሐሳቡ በዝርዝር ያስረዳል። ከዚህ በተጨማሪም የውጭ ሀገር ዜጎች ሊኖራቸው በሚችለው የመኖሪያ ቤት ቁጥር ላይም ገደብ ያስቀመጠ ሲሆን ከአንድ ወር ገደማ በፊት ለፓርላማ የቀረበው ረቂቅ አዋጅ የውጭ ሀገር ዜጋ በአንድ ጊዜ የሚኖረውን ከፍተኛ የማይንቀሳቀስ ንብረት ቁጥር መመሪያ እንዲወስን የተተወ ነበር። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሐሳብ ማንኛውም የውጭ ሀገር ዜጋ በማንኛውም ሁኔታ በአንድ ጊዜ በኢትዮጵያ ውስጥ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል። ነገር ግን የከተማና መሠረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲገኝ አንዳንዴ በቁጥሩ ዙሪያ መመሪያ የማሻሻል ስልጣንም ተሰጥቶታል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይ አዲስ መስፈርት የተካተተ ሲሆን አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ ክልከላ የሌለበት መሆን እንደሚገባው አዋጁ አስታውሷል። ከዚህ በተጨማሪም የመኖሪያ ቤት ባለቤት የሆኑ የውጭ ሀገራት ዜጎች መብቶችን የሚመለከተው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸውን የማከራየት መብት ቢኖራቸውም መኖሪያ ቤቱን ለንግድ ዓላማ ማዋል ግን እንደማይችሉ በግልጽ ድንጋጌ አስቀምጧል። ከዚህ በተጨማሪም የመኖሪያ ቤት ባለቤት ለመሆን በሊዝ ጨረታ የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋቸውን በአንድ ጊዜ መክፈል ግዴታ አለባቸው ተብሏል። ይህ ግዴታ የተጣለባቸው ክልሎችን ወይም ከተሞችን የሊዝ ክፍያ በአንድ ጊዜ የሚያገኙበት እድልን መፍጠር ስለሚያስችል እንደሆነ የውሳኔ ሐሳቡ ላይ ተደንግጓል። በአዋጁ ላይ እንደተቀመጠውም በተለይም የውጭ ሀገራት ዜጎች የሊዝ የቤት ግዢ ግንባታ ፍቃድ እንዲሁም ተያያዥ መንግስታዊ የአገልግሎት ክፍያዎችን በውጭ ምንዛሬ ብቻ መክፈል እንደሚገባቸው ይደነግጋል። በውሳኔ ሐሳቡ መሰረትም የሊዝ የቤት ግዢ የግንባታ ፍቃድ ክፍያዎች እንዳሉ ሆነው በውጭ ምንዛሬ መክፈል የሚጠበቅባቸውን መንግስታዊ አገልግሎት ግን የመጀመሪያውን ዓመት አገልግሎት ብቻ እንዲሆንም በማድረግ አስቀምጦታል። አዋጁ በረቂቅ ውስጥ ያልነበረና ለክልሎች ስልጣንና ኃላፊነትን የሚሰጥ አዋጅም አካቷል። በዚህ መሰረትም ክልሎች የአዋጁን ድንጋጌዎች በክልላቸውና በከተሞቻቸው የማስፈጸም ለተግባራዊነቱም ተገቢ ክትትልና ድጋፍ የማድረግ የውጭ ሀገር ዜጎችን ንብረት ይዞታን በተመለከተ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራርም የመመስረት ኃላፊነት እንዳለባቸው ኃላፊነቱን ይሰጣል።